ዛሬ መርካቶ ሄጄ ነበረ በጣም በሚያስገርም ሁኔታ ደንግጬ ነው የመጣሁት ኦሬዲ ማቴሪያል በጣም ጨምሯል። እየሰማሁ ያለሁት ነገር በጣም ደስ የሚል ነገር አይደለም ኦሬዲ ላምኔት ኤምዲኤፍ ከዚህ በፊት 4000 ገባ ብለን በጣም ስንገረም የነበረው አሁን 5000 ሊገባ እንደሆነ ወይም እንደገባ ነው የነገሩኝ ኦሬዲ ተነግሯቸዋል አብዛኞቹ ነጋዴዎች። ሶ 5000 ብር ተዘጋጅተናል ነው ያለኝ የሚሸጥልኝ ሰው እና እንዴት እንደምንቀጥል አላውቅም በጣም ከባድ ይመስለኛል ለፈርኒቸር ሰራተኞች። ይሄ ማለት በተለይ ፈርኒቸር ማሰራት ለምትፈልጉ ሰዎች ደግሞ ምን ማለት እንደሆነ ልንገራችሁ። አንድ ካሬ እስካሁን ገበያ ላይ በላምኔት ኤምዲኤፍ ከሆነ 12500 13000 ብር 11000 ብር ነበር በአብዛኛው የሚሰራው ኳሊቲ ያለው እቃ ነው ከተባለ። በዩቪ ከሆነ ደግሞ 16000 ብር 15500 ብር 15000 ብር እንደዚህ ነው የሚሰራው ከተማው ላይ አብዛኛው። አሁን ይሄ ዋጋ እንደዚህ 5000 ብር ገባ ማለት ቢያንስ በካሬ 3000 ብር እና 4000 ብር ይጨምራል ማለት ነው። አንድ ካሬ ላይ በእርግጠኝነት 4000 ብር ይጨምራል። ይሄ ማለት 12500 ብር 13000 ብር የነበረው ወደ 17000 ብር ይገባል ማለት ነው። በላምኔት ኤምዲኤፍ ከሆነ በዩቪ ከሆነ ደግሞ ወደ 20000 ብር 21000 ብር ይገባል ማለት ነው። እና ለአሰሪዎች በጣም ከባድ ስለሚሆን እና እንደምታውቁት ፈርኒቸር ደግሞ ነሰሰሪ ነገርም ስላልሆነ መቼም የሚበላ የሚጠጣ ወይም የምንጠለልበት ነገር አይደለም። ፈርኒቸር እና ለጊዜው ማሰራት ይቁም ሊሉ ይችላሉ ማሰራታችን ይቅርና ለጊዜው ከዛ ሲስተካከል እናሰራለን ሊሉ ይችላሉ። ለፈርኒቸር ሰራተኛው ግን ይሄ በጣም ከባድ ነው። እና እንዴት እንደምናልፈው አላውቅም። ይሄንን ነገር ከዚህ በፊት ቴሌግራም ቻናል እንክፈት ብዬ ነበረ ሶ ቴሌግራም ቻናል ከፍቼላችኋለሁ ከዚህ ታች ሊንኩን አስቀምጥላችኋለሁ እዛ ላይ ማውራት ያለብን ነገር ካለ ማውራት አለብን። ከዛ ውጪ ግን አይ ቲንክ የሆነ መወሰን ያለብን ጊዜ ይመስለኛል የሆነ ማድረግ ስላለብን ነገር መነጋገር ያለብን ይመስለኛል እንጂ በዚህ ሁኔታ እንዴት ሰርቫይቭ አሁን እያወራሁ ያለሁት ስለ አንድ ስለ ኤምዲኤፍ ብቻ ነው። ፈርኒቸር ላይ እንደምታውቁት ብዙ ማቴሪያሎችን ሰብስበን ነው አንድ እቃ አድርገን የምናወጣው ማጠፊያዎች ይኖራሉ እጀታዎች ይኖራሉ በጣም ብዙ ኮምፖነንቶች አሉ ቬነሮች አሉ ብዙ ነገሮች አሉ ኮላ የሚቀባ ደግሞ ከሆነ ቀለም ስፕሩሶ ምናምን ብዙ ነገር እነዚህ ነገሮች እያንዳንዳቸው ነው የጨመሩት። ሁሉም ነገር ላይ ጭማሪ አለ እና ተስፋ ላስቆርጣችሁ አይደለም ነገር ግን አይ ቲንክ ቆም ብለን መነጋገር ያለብን ይመስለኛል። መንግስትንም እንትን ማለት ካለብን መጠየቅ ካለብን እንዲሁም ፋብሪካዎችን መጠየቅ ካለብን ያንን ማድረግ ያለብን ይመስለኛል። እንጂ በዚህ የዋጋ ጭማሪ እንዴት ነው ሰርቫይቭ ማድረግ የሚቻለው? ይሄ በጣም ከባድ ይመስለኛል። እስኪ እናንተም ሀሳባችሁን ግለጹልኝ። ከዛ በተረፈ ቅድም እንዳልኳችሁ ቴሌግራም ሊንክ አስቀምጬላችኋለሁ እዛ ገብታችሁ ደግሞ እንደዚህ ብናደርግ የምትሉት ሀሳብ ካለ ተነጋግረን የሆነ ነገር ማድረግ መቻል አለብን ብዬ አስባለሁ። በጣም ገርሞኝ በጣም ደንግጬ ነው የመጣሁት አሁን ከመርካቶ። ሶ መጨረሻ ላይ የሆነ ዘፈን ልጋብዛችሁ ምንድነው ዝምታው የሚል ዘፈን። ሶ ዝምታችን እስከመቼ ነው ምን እስከምንሆን ነው የሚለውን ነገር በደንብ አስቡበት እላለሁኝ። ቻው ቻው